ከዕለታት አንድ ቀን ልጅ አባቱን እንዲህ ብሎ ይጠይቀዋል። የእኔ ሕይወት በዋጋ ቢተመን ምን ያህል ይሆናል? አባቱም አንድ ድንጋይ ያሳየውና ልጄ የሕይወትህን ዋጋ ማወቅ ከፈለክ ይህንን ድንጋይ በእጅ ይዘህ ወደ ገበያ ሂድ። እናም ማንም ሰው የድንጋዩን ዋጋ ከጠየቀህ ዝም ብለህ ሁለት ጣትህን ብቻ አሳይ አለው። ልጁም የአባቱን ትዕዛዝ ተቀብሎ ወደ ገበያ ሄደ። አንዲት ሴትም ወደ እርሱ ጠጋ ብላ ይህ ድንጋይ ዋጋው ስንት ነው ብላ ጠየቀችው። ልጁም ዝም ብሎ ሁለት ጣቱን ብቻ አሳያት። እሷም 2 ብር ነው ብላ ልትሰጠው ስትል ትቷት ወደ ቤቱ ተመልሶ አንዲት ሴት ገበያው ላይ አግኝታኝ በ2 ብር ልግዛህ አለችኝ ብሎ ለአባቱ ነገረው። አባቱም ይህን ሲሰማ ለልጁ ልጄ አሁን ደግሞ ወደ ሙዚየም እንድትሄድ እፈልጋለሁ። አሁንም ማንም ሰው ዋጋውን ከጠየቀህ ዝም ብለህ ሁለት ጣትህን ብቻ አሳይ። ልጁም እንደተባለው ወደ ሙዚየም ሄደ። የተወሰነ ሰዓታትም ከቆየ በኋላ አንድ ጎልማሳ ሰው መጥቶ የዚህ ዋጋ ድንጋይ ስንት ነው ብሎ ጠየቀው። ልጁም ዝም ብሎ ሁለት ጣቱን ብቻ አሳየው። እሱም 200 ብር ነው ከፍዬ ወስደዋለሁ አለው። ልጁም ተደንቆ ወደ ቤት እየሮጠ ተመለሰ። ለአባቱም 200 ብር መባሉን ነገረው። እርሱም ተረጋግቶ ልጄ አሁን ደግሞ ወደ ጌጣጌጥ መሸጫ ቦታ ድንጋዩን በእጅ ይዘህ ሂድ። እናም ማንም ሰው ዋጋውን ከጠየቀህ ዝም ብለህ ሁለት ጣትህን ብቻ አሳይ ብለው ላኩት። ልጁም የአባቱን ትዕዛዝ ተቀብሎ ጌጣጌጥ ወደሚሸጥበት የገበያ ቦታ ሄደ። እዛም ሲደርስ አንድ በዕድሜ ገፋ ያሉ የጌጣጌጥ ነጋዴ ጠርተውት በሕይወቴ ዘመኑ ሁሉ ይህንን ድንጋይ ስፈልገው ኖሬያለሁ፣ ይህንን ድንጋይ ስንት ትሸጥልኛለህ ብለው በጉጉት ጠየቁት። ልጁም እንደታዘዘው ዝም ብሎ ሁለት ጣቱን ብቻ አሳያቸው። እሳቸውም 20 ሺህ ብር እሺ ይሁን ብለው ሊሰጡ ሲዘጋጁ ልጁ ትቷቸው በፍጥነት ወደ ቤቱ ተመለሰ። ለአባቱም አንድ ትልቅ ሰውዬ 20 ሺህ ብር ልግዛ ብለው ጠየቀኝ ብሎ ነገረው። አባቱም ይህን ሲሰማ ፈገግ ብሎ አየህ ልጄ፣ የድንጋዩን ትክክለኛ ዋጋ የሚያውቅ ሰው ትክክለኛ የሆነውን የድንጋዩን ዋጋ አቅርቦልሃል። አንተም የሕይወትን ዋጋ የምትወስነው አንተው ነህ። የ2 ብሩ ድንጋይ ወይም የ20 ሺህ ብሩ ድንጋይ መሆን ትችላለህ። እናም በሕይወትህ ይህንን ሁል ጊዜ አስታውስ። አንዳንዶች ዋጋን ሳይገነዘቡ ላያከብሩ እና ቦታ ላይሰጡ ይችላሉ። አንዳንዶች ደግሞ ሊወዱ፣ ሊሰሙ እንዲሁም አንተ ውስጥ ያለውን ጥሩ ነገር አይተው ሊያከብሩ ይችላሉ። ከሁለቱ ግን ለአንተ የሚሆነውን ቦታ መምረጥ የአንተ ኃላፊነት ነው ብለው መከሩት። እኛም በሕይወታችን ቦታ ከማይሰጡን፣ ከማያከብሩን እንዲሁም ለእኛ ጥሩ አመለካከት ከሌላቸው ሰዎች ጋር ጊዜያችንን ማባከን የለብንም። ነገር ግን ለእኛ የሚገባንን ትክክለኛ ዋጋ ከሚሰጡን፣ ከሚያግዙን እና ከሚያከብሩን ሰዎች ጋር ብንሆን ሕይወታችን የተሻለ ቦታ ደርሶ እናገኘዋለን።